ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ በማስተር አብነት ዙሪያ በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። እንግዲህ ማስተር አብነት በውጭ ሀገር የነበረውን ሕክምና አጠናቆ በሰላም ወደ ኢትዮጵያ ሀገሩ መመለሱን እንግዲህ አብስሮናል ማለት ነው። ሁላችንም ኢትዮጵያውያን በማስተር አብነት ህመም ምክንያት በጣም ተጨንቀን እንደነበረና በጸሎት ስናስበው እንደነበረ የሚታወቅ ጉዳይ ነው። ሁላችሁም ኢትዮጵያውያን ከጎኔ የነበራችሁ የመንግስት አካላትም እና ግለሰቦች በህመሜና በችግሬ ጊዜ ከጎኔ የነበራችሁ ሁሉ እጅግ ከፍ ያለ ምስጋናዬን አቀርባለሁ ብሎ ማስተር አብነት እንግዲህ መልእክቱን አስተላልፏል ማለት ነው። ማስተር አብነት በቀጣይ ወደ እስራኤል ሀገር ሄዶ ቀጣይ ህክምናዎችንና ቼክአፖችን እንደሚያደርግ በዚሁ አያይዞ ገልጾልናል። እንግዲህ ማስተር አብነት የተለያዩ ቤተሰቦቹና እነ ብሩክ ኒውስ በተገኙበት በአዲስ አበባ ዓለም አቀፍ ኤርፖርት ሄደው ተቀብለውታል ማለት ነው። በጣም ደስ የሚል የተዘበራረቀ ስሜት የነበረበት ሁኔታ ነው የነበረው። እንግዲህ ልጁም በጣም እግሩ ስር ወድቃ እያለቀሰች እንደነበረ ለማየት ችለናል። እንግዲህ አዳዲስ መረጃዎችን እየተከታተልኩ አቀርብላችኋለሁ። ሁላችንም ኢትዮጵያውያን እንግዲህ ጸሎታችን ተሰምቶ በሰላም ለሀገሩ ስለበቃ እጅግ ደስ ብሎናል። ማስተር አብነት ፈጣሪ እንኳን ረዳህ፣ እንኳን ለሀገርህ በሰላም በጤንነት ለመመለስ አበቃ ለማለት እንወዳለን። ቀጣይ ቪዲዮዎችን እንግዲህ እየተከታተልኩ የማቀርብላችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ።